بسم الله الرحمن الرحيم نبي عليه الصلاة والسلام صحابوቻቸውን የሚያስተምሩበት መንገድ صحابዎቹ በሚረዱትና በሚገባቸው አይነት ሁኔታ ነበር። ታዲያ አንድ ጊዜ አላህ Subhanahu Wa Ta'ala ተውባ ያደረገ ባሪያውን ምን ያክል እንደሚወደው ሊያስተምሯቸው ፈለጉና ምሳሌ አድርገው የጠቀሱላቸው ነገር ምን ነበር? አንድ ሰው በረሃ ላይ ግመሉ ላይ የሚያስፈልገውን ስንቅ ጭኖ ሲሄድ ረፍት ባደረገበት እንግዲህ ረጅም ርቀት ሄዶ መሃል በረሃ ላይ ረፍት ላይ ያለ ከእንቅልፉ ሲነቃ ግመሉ ሙሉ ስንቁን ይዛ ጠፋችበት። ከዛም በጣም ተስፋ ቆረጠ። ከዚህ በኋላ ምንም አማራጭ የለኝም ብሎ እንዳይመለስ የመጣው መንገድ ሩቅ ነው፣ ረጅም መንገድ ነው አልፎ የመጣው። እንዳይቀጥልም በጣም ብዙ ነው የሚቀረው። ስለዚህ ያለው አማራጭ ተመልሶ ህይወቱ እስኪያልፍ ድረስ የሚሆነውን ማየት ነውና አሁንም ተመልሶ ዛፍ ስር ጋደም እንዳለ እንቅልፍ ሸለብ ያደርገውና ልክ ሲነቃ ግመሉ ሙሉ ስንቁን በያዘችበት ከጎን ቆማለች። በጣም ተደሰተና اللهم أنت عبدي وأنا ربك ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። ይህንን አሉና ነብዩ ሰለላሁ ዐለይሂ ወሰለም أخطأ من شدة الفرح በጣም ከመደሰቱ የተነሳ ተሳሳተ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከዚህ ታሪክ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቹ ከነገሯቸው ታሪክ የምንወስዳቸው ትምህርቶች በርካታ ናቸው። የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ለዓረቢያ ምድር ነዋሪ ለሆኑት ሰሃቦቹ እነርሱ የሚያውቁት የሆነን ምሳሌ ነው ያስረዷቸው። በረሃን ያውቃሉ፣ ምን ያክል ከባድ እንደሆነ ይረዳሉ። ግመል ምን ያክል ዋጋ እንዳላት ያውቃሉ። በረሃ ላይ አውላላ ሜዳ ላይ ግመሉ የጠፋበት ሰው ምን አይነት ጭንቅ ውስጥ እንደሚሆን ሰሃቦቹ ይረዳሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እነርሱ በሚገባቸው ቋንቋ ነው የነገሯቸው፣ በሚገባቸው ምሳሌ ነው ያስረዷቸው። ይህ ለዱዓቶች፣ ለዑለማዎች፣ ለመምህራን ሁሉንም ታዳሚ በአንድ አይነት ማናገር እንደሌለብን የሚያሳይ ነው። ምሁራንን ዩኒቨርሲቲ ውስጥ ስለ እስልምና እንድናስተምር ብንጋበዝ የምናቀርበው ትምህርትና መስጂድ ላይ ሁሉም አይነት ሰው ያለበት የተለያየ አይነት ሰዎች ያሉበት ጋር የምናቀርበው ትምህርት አቀራረቡም ምሳሌውም የተለየ መሆን ይኖርበታል። ለ40 ዓመት ሰው የምንናገረውና ለ4 ዓመት ህፃን የምናስረዳው ነገር የተለያየ ነው የሚሆነው። ሁሉንም على قدر العقول ማስረዳት ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም نحن معاشر الأنبياء أمرنا أن نخاطب الناس على قدر عقولهم ብለዋል። እኛኮ አንቢያዎች ታዘናል ሰዎችን ባስተሳሰባቸው ልክ፣ በአቅላቸው ልክ፣ በማሰብ ደረጃቸው ልክ ወይም በአእምሯቸው ልክ እንድናወራቸው እንድናናግራቸው ታዘናል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሁሉንም ሰው አንድ አይነት ወጥ የሆነ ንግግር አይኖረንም። የተመጠነ ለሱ የሚሆን ያክል መሆን ይኖርበታል የሚለውን እንማራለን። ሁለተኛ ነብዩ አለይሂ ሰላቱ ወሰላም ይህ ሰው የተናገረው ንግግር የኩፍር ንግግር ቢሆንም የክህደት ንግግር ቢሆንም ምክንያት ሰጡት። ግን أخطأ አሉ ተሳሳተ من شدة الفرح በጣም ከመደሰቱ የተነሳ አላህን ባሪያው እሱን ጌታ አድርጎ ሳለ اللهم أنت عبدي وأنا ربك اللهم أنت ربي وأنا عبدك ሊልፈልጎ ተሳሳተ። ግን አሉ በጣም ከመደሰቱ የተነሳ ሰዎች በጣም የሚያስጨንቅ ሁኔታ ውስጥም ስንሆን በጣም የሚያስደስት ሁኔታም ውስጥ ስንሆን ልንሳሳት እንችላለን። እኛም ላይ ስተቶች ሊገኙ ይችላሉ። በዙሪያችን ያሉ ሰዎችም ሊሳሳቱ ይችላሉ። ያሉበትን ኢሞሽናል ሁኔታ ያሉበትን የስሜት ነውጥ መረዳት ያስፈልጋል። ምክንያት ልንሰጣቸው ይገባል። በጣም የተቆጣ ሰው፣ በጣም የተናደደ ሰው ምናልባትም ያሳለፈው መልካም ነገር ያሳለፈው መጥፎ ነገር ይኖርና ያተንጸባርቆበት መጥፎ አይነት ሁኔታ ውስጥ ልናገኘው እንችላለን። ግን ምክንያት ልንሰጠው ይገባል።
አንድ ወቅት ምን አጋጠመኝ መሰላችሁ? ትምህርት ቤት ልጄን አድርሼ ስመለስ ቦታዬን ይዤ የሄድኩ ነው የሚመስለኝ። እኔ ቦታዬን ጠብቄ እየነዳሁ ነው። ሌላ አንድ የቸኮለ ሰው ለማለፍ ሞከረ። እኔ ደግሞ ቦታዬን ጠብቄ ረጋልኩ። ምክንያቱም ከፊቴ ሌላ መኪና አለ። ያ ሰው በጣም ተቆጥቶ ተናገረኝ፣ በጣም ተበሳጭቶ ተናገረኝ። እኔ ደግሞ ፈገግ ብዬ አናገርኩትና ግድ የለም ቀኑን በፈገግታ እንጀምረው አልኩት። እዛው ላይ ፊቱ ሲቀየር አስተዋልኩት። አንድ ወንድም ከጎኔ የነበረ በሌላም ጊዜ እንደዚሁ አይነት አጋጥሞኛልና ያው እንግዲህ ቤት ያጋጠመው ጉዳይ ይኖራል። እኔ ምንም ያጋጠመኝ ነገር ስለሌለ አልሐምዱሊላህ ከቤት ስወጣ ወይ ከሚስቱ ጋር ተጣልቶ ይሆናል ወይ ልጆቹ አበሳጭተውት ይሆናል። እኔ ደግሞ እንደዛ ስላልሆንኩ እኔ ልችለው ይገባል ማለት ነው ያን ሰው። በዛ አይነት ዑዝር መስጠት መለማመድ በጣም ጠቃሚ ነው። ሰዎች የኩፍር ቃል እንኳ ተናግረው ነቢዩ ሰለላሁ ዐለይሂ ወሰለም ይህ ሰው ተናግሮ ነቢዩ ሰለላሁ ዐለይሂ ወሰለም ዑዝር ነው የሰጡት። ምክንያቱም በጣም ከመደሰቱ የተነሳ ነው አላህን አንተ ባሪያዬ ነህ እኔ ጌታህ ነኝ ያለው። ነገር ግን ምን ለማለት እንደፈለገ ስለሚታወቅ ተሳሳተ በጣም ከመደሰቱ የተነሳ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ምክንያት ሰጠውት አልፈዋል። በግንኙነታችን ውስጥ ትልቅ ልናደርገው የምንችለው ትልቁ ነገር ህይወትን ማቅለል ይመስለኛል። ባለን ግንኙነት ነገሮችን ቀለል ማድረግ፣ እያንዳንዱ ነገር ላይ ቆመን የምንያያዝ ከሆነ ህይወት ከባድ ይሆናል። ህይወታችን ቀለል እናድርገው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።